ሰላም ቅዱሳን የእግዚአብሔር ሰላም ይብዛላችሁ። ዛሬ የሚደንቅ የእግዚአብሔር ቃል ይዤላችሁ መጥቻለሁ። መጽሐፍ ቅዱስ አንድ ጊዜ እናነባለን። መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 113 ቅንፍ 114 ከቁጥር 1 ላይ ያለውን የእግዚአብሔርን ቃል አብረን እናነባለን። እዛ ቦታ እግዚአብሔር ስለኛ የሚናገረውን ድምጽ እንሰማለን። ሰላማችሁ የበዛ ይሁን። እስራኤል ከግብጽ የያዕቆብ ቤት ከእንግዳ ሕዝብ በወጣ ጊዜ ይሁዳ መቅደስ እስራኤል ግዞት ሆነ። ባህር አየችው ሸሸችው። ዮርዳኖስ ወደ ኋላ ተመለሰ። ተራሮች እንደ ኮርማዎች ኮረብቶችም እንደ ጥበቶች ዘለሉ። አንቺ ባህር የሸሸሽው፣ አንቺ ዮርዳኖስ ወደ ኋላሽ የተመለስሽው ምን ሆናችኋል? እናንተ ተራሮች እንደ ኮርማዎች ኮረብቶች እንደ ጥበቶች ለምን ዘለላችሁ? ከያዕቆብ አምላክ ከጌታ ፊት ምድር ተናወጠች። ድንጋዩን ወደ ውሃ ማቆሚያ ጭንጫውንም ወደ ውሃ ምንጭ ከለወጠው ብሎ መልስ ሰጡ። ዛሬ በዚህ ሰዓት የሚያውጅላቸው አዋጅ አለ። ፊት የከለከለ፣ ሰላም የከለከለ፣ እረፍት የከለከለ፣ መንገድ የከለከለ ጉዳይ በኢየሱስ ክርስቶስም መንገድ መስጠት ይጀምራል። በጌታ በኢየሱስ ክርስቶስም ይሄን አዋጅ ከሰማህበት ሰዓት ጀምሮ በያዕቆብ አምላክ ፊት ብሎ መልስ እንደሰጡ ከዚህ በኋላ ተራራችሁ፣ ከዚህ በኋላ ችግራችሁ፣ ከዚህ በኋላ የተኛው በሽታችሁ በኢየሱስም እኔ እሄዳለሁ አንተን እለቃለሁ ብሎ ምልክት ሰጥቶ በኢየሱስም ከፊትሽ በኢየሱስም ለቆ ይሄዳል። በአምላክ ፊት ማንኛው ኃይል ሊቆም አይችልም። እስራኤል ከግብጽ ምድር ሲወጣ ያዕቆብ ሕዝብ ከእንግዳ እግዚአብሔር ካልጠራው ከድብልቅ ሕዝብ ተለይቶ ሲወጣ ተራሮች መንገድ ሰጡ፣ ባህር መንገድ ሰጠ፣ ጠላቶቻቸው ደግሞ ሰጠሙ። በኢየሱስም እነግራችኋለሁ ከዚህ ደቂቃ ጀምሮ በሕይወታችሁ ላይ በመንገዳችሁ ላይ በኃይል የቆመ በብርታት የቆመ በተፈጥሮ መስሎ የቆመ አጋንንት መስሎ የቆመ ሰው መስሎ የቆመ በናዝሬቱ ጌታ በኢየሱስም ከፊታችሁ ይሸሻል። ተራራው ከፊት ይሸሻል። ጠላት ከፊት ይሸሻል። ያ ክስ የጀመረ በመንፈስ እየከሰሰ ያለ፣ በስጋ እየከሰሰ ያለ፣ በአሉታዊ መንገድ የከሰሰ ያለ፣ በአውንታዊ መንገድ እየከሰሰ ያለ የተኛው የጠላት ጉልበት በጌታ በኢየሱስም እነግራለሁ ከዚህ ደቂቃ ጀምሮ ከመንገድ ይሸሻል። ምክንያቱም አምላክ እግዚአብሔር ስለሚገዛ እስራኤልን የሚገዛ እግዚአብሔር ስለሆነ ለእግዚአብሔር ተለይቶ ደግሞ ያ ሕዝብ እንደወጣ ተራራው ራሱ አውቆታል። ለእግዚአብሔር ተለይቶ እንደወጣ ያ ባህር ራሱ አውቆታል። ኮረብቶች ሕዝቡ ለእግዚአብሔር እንደተለየ አውቆታል። በኢየሱስ ክርስቶስም ለእግዚአብሔር መለየታችሁ አጋንንት መመስከር ይጀምራል። እናንተ ለእግዚአብሔር ተለይታችሁ መኖራችሁን አጋንንት መመስከር ይጀምራል። ሰይጣን መመስከር ይጀምራል። እናንተ ለእግዚአብሔር መለየታችሁን፣ እናንተ ቤት እግዚአብሔር እንደነገሰ፣ እናንተ የእግዚአብሔር ግዞት እንደሆናችሁ፣ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ፣ እናንተ በመንፈስ ቅዱስ እንደታተማችሁ፣ በእናንተ ቤት፣ በእናንተ ውስጥ፣ በእናንተ ስጋ ላይ የሚሰለጥነው በእናንተ ዙሪያ ላይ፣ በእናንተ ትዳር ላይ፣ በእናንተ ስራ ላይ የሚሰለጥን የሚነግስ እግዚአብሔር እንደሆነ በኢየሱስ ስም አጋንንት ለቆ በመሄድ መመስከር ይጀምራል። በሽታ ለቆ በመሄድ መመስከር ይጀምራል። ቦታ አለቀ ያለ፣ ስፍራ አለቀ ያለ፣ መድረክ አለቀ ያለ ጉዳይ በኢየሱስ ክርስቶስም ከዚህ ድምጽ በኋላ በኢየሱስም ስፍራን ይለቃል። እስራኤላውያን ፊት የነበረ ባህር ከሸሸ ዛሬ ባንተ ፊት ያለው የተኛው ባህር ይሁን የተኛው አጋንንት ይሁን ይሸሻል፣ ይለቃል በኢየሱስም። መንገድን ይለቃል በኢየሱስም። ስፍራን ይለቃል በኢየሱስም። ስጋችሁን ይለቃል በኢየሱስም። ስራችሁን ይለቃል በኢየሱስም። አገልግሎታችሁን ይለቃል በኢየሱስም። የተኛው ነገር ላይ በጌታ በኢየሱስም አንድ ምስራች ትሰማላችሁ። አንድ ምስራች ትሰማላችሁ። አንድ ምስራች በኢየሱስም አሁን ይደወልላችኋል። ስልካችሁ ላይ የምስራች ይሆናል። በኢየሱስም ቤታችሁ ላይ የምስራች ይሰማል። እንደዚህ የሚል መንገድ ነፃ ወጥቷል። ስጋይ ነፃ ወጥቷል። ማንነቴ ነፃ ወጥቷል፣ ተለቋል የሚል ተከፍቷል የሚል ምስራች በኢየሱስም ትሰማለሽ። እግዚአብሔር አዋጅ ይቀይራል። እግዚአብሔር መንገድ በሌለበት መንገድ አውጥቶ ያሻግራችኋል። በጌታ በኢየሱስ ክርስቶስም ከዚህ ደቂቃ ጀምሮ ከዚህ ትንቢት ጀምሮ በጌታ በኢየሱስም የተኛው ስጋችሁ ላይ ውስጥ ያለው ደዌ በኢየሱስም ይሸሻል። የአጋንንት አዋጅ በኢየሱስ ክርስቶስም ተቀይሯል። በጌታ በኢየሱስም ይሄ ቃል ይሄ ትንቢት በሕይወታችሁ ላይ ሰርቷል።
መንገዳችሁ ተከፍቷል። ይሄንን መልእክት ለሌሎች ሼር አድርጉ። ይሄንን ቤት ፎሎ አድርጉ። በዚህ ኮመንት ስር ላይ ሁላችሁም ሸሽቷል እያላችሁ ጻፉ። ሸሽቷል፣ ለቋል፣ መንገድ ተለቋል እያላችሁ ጻፉ። መንገድ ነፃ ወጥቷል እያላችሁ ጻፉ። ነፃ ወጥቻለሁ እያላችሁ ጻፉ። ምክንያቱም እዚህ ቦታ ላይ በእስራኤል መካከል ሊያድር የመጣ እግዚአብሔር ስላለ፣ ግዞት ሊገዛቸው የመጣው እግዚአብሔር ስለሆነ ወገኖቼ ለጥያቄያችሁ ሁሉ መልሱ እግዚአብሔር ነው። እግዚአብሔር በድንኳናችሁ ይኑር እንጂ፣ እግዚአብሔር በቤታችሁ ይኑር እንጂ፣ እግዚአብሔር በስጋችሁ ላይ በመንፈሳችሁ ላይ ይንገስ እንጂ ይሸሻል ጠላት፣ ይሸሻል አጋንንት፣ ይሸሻል የሰፈር መንፈስ። በኢየሱስ ስም ይሄ ሆኗል። ተባረኩ። ዘመናችሁ ብሩክ ይሁን። እኔ አገልጋይ አስራት ነኝ። ዘመናችሁ ብሩክ ይሁን። ወዳችኋለሁ።